አራተኛው ሶማሌ ክልል ነው። የክልል ምክር ቤት ከክልል ምክር ቤት ውስጥ አጠቃላይ የክልል ምክር ቤቱ 72 የምርጫ ክልሎች አሉት። ከ72 የምርጫ ክልሎች ውስጥ ቀደም በጠቀስኳቸው በድጋሚ ቆጠራና ድጋሚ ምርጫ መሰረት 6ቱ እንዲወጡ ተደርጎ የ66ቱን ውጤት አሁን የምንገልጽ ነው የሚሆነው። አጠቃላይ ያለው የመቀመጫ ብዛት አሁን ውጤት የሚገለጽበት 252 መቀመጫዎች ናቸው በ66ቱ የምርጫ ክልሎች ማለት ነው። አሸናፊ የሆኑት ወይ ደግሞ መቀመጫ ያገኙት ፓርቲዎች ብልጽግና ፓርቲ በሶማሌ ክልል ካሉ የምክር ቤት መቀመጫዎች ውስጥ ከ252 ብልጽግና ፓርቲ 214 መቀመጫዎች አግኝቷል። የኡጋዴን ብሔራዊ ነጻነት ግንባር 20 መቀመጫዎች አግኝቷል። ነጻነትና እኩልነት ፓርቲ 13 መቀመጫዎች አግኝቷል። የሶማሌ ፌዴራሊስት ፓርቲ 2 መቀመጫዎችን አግኝቷል። የግል እጩ የሆኑት አህመድ አርሻድ አሊኑር 1 መቀመጫ አግኝተዋል። የምዕራብ ሶማሌ ዲሞክራቲክ ፓርቲ 1 መቀመጫ አግኝተዋል። ህብረት ለዲሞክራሲና ለነጻነት ፓርቲ 1 መቀመጫ አግኝተዋል። በሶማሌ ክልል ለ7ኛ ጠቅላላ ምርጫ የተመዘገቡ መራጮች 5,012,913 ሲሆን ከነዚህ ውስጥ በድምጽ መስጫው ዕለት 94 ከመቶ የሚሆኑት ተገኝተው ድምጻቸውን ሰጥተዋል።